ራስ ላይ አተኩር። አብዛኞቻችን አብዝተን ስለ ሰዎች እናስባለን። ስለማይጠቅሙን ጉዳዮች እንጨነቃለን። መቀየር እንፈልጋለን። እኛ እንድንቀየር ግን የሆነ ሰው እንዲመጣ፣ ሁኔታዎች እንዲስተካከሉ እንፈልጋለን። ራሳችን ላይ አናተኩርም። አንተ ግን ወደ ራስህ ባየ ቁጥር ውጫዊ ነገሮች በሙሉ መስተካከል ይጀምራሉ። ሰዎች እንኳን ወደ አንተ ማየት የሚጀምሩት አንተ ራስ ላይ ስታተኩር ነው። እድሎች የሚመጡት። ሁላችንም ጥልቅ መሻት አለን። አብዝተን የምንፈልጋቸው ነገሮች አሉ። በስራ፣ በትዳር፣ በፍቅር ግንኙነት፣ በትምህርት፣ ብቻ በህይወታችን በጣም የምንፈልጋቸው ነገሮች አሉ። ውጫዊ ነገሮችን እየጠበቅን ግን ማሳካት አንችልም። ወደ ውስጣችን ማተኮር አለብን። ወደ ራሳችን ማየት አለብን። አንተ የምትችለውን ሁሉ ስታደርግ ነው ፈጣሪ የማይቻል የሚመስለውን የሚያደርግ። ኢምፖሲብል የሆኑ ነገሮች የሚሳኩት ከአንተ የሚጠበቀውን ካደረክ ብቻ ነው። ከአንተ የሚጠበቀው ራስ ላይ ማተኮር ነው። እንዴት አድርገህ ነው ወደ ራስህ የምታተኩረው? ህይወትን የምትቀይረው በራስህ ምን አድርገህ ነው? በደንብ አድርገን እናወራለን። ደስ የሚሉ ሐሳቦች ናቸው። የወደዳችሁትን ደግሞ እንደምትተገብሩ እርግጠኛ ነኝ። ቀላል ናቸው፣ ለመተግበር ይመቻል። አብራችሁን ቆዩ ቤተሰቦች። የመጀመሪያው ነገህን አስብ ይባላል። ስለ ነገህ ማሰብ ራስ ላይ ማተኮር ነው። አሁን ያለው ጸባዬ፣ ማንነት የት ነው የሚያደርስ? አብዛኛው ጊዜህን በምንድን ነው የምታጠፋው? ስለማይጠቅምህ እያሰብክ ነው? ስለማይጠቅምህ እየተጨነክ ነው? በማይጠቅሙህ ወቅታዊ ጉዳዮች ላይ እየተከራከርክ ነው ጊዜ የሚያልፈው? ምን እያደረግክ ነው? አሁን ባለህበት የዛሬን 10 ዓመት መቀላቀል ትፈልጋለህ? ባለህበት ቆመ መቅረት ታስባለህ? በቃ ስለ ነገ አስብ። ምንድነው ህይወት ላይ እንዲፈጠር የምትፈልገው? ከ5 ከ10 ዓመት በኋላ ከአልጋ ስትነቃ ምንድነው ህይወት ላይ ማየት የምትፈልገው ነገር? በነገራችን ላይ ይህንን ለማሰብ ዕውቀት አይጠይቅም፣ ልምድ አይጠይቅም፣ የተለየ ችሎታ አይጠይቅም። ፍላጎት ብቻ። ምንድነው የምትፈልገው? ነገ ህይወት ላይ ምን እንዲፈጠር ትፈልጋለህ? በጣም ወሳኝ ጥያቄ። በነገራችን ላይ በጣም የምናከብራቸው፣ የምናደንቃቸው፣ ሀብታም የምንላቸው፣ ታዋቂ የምንላቸው፣ በህይወታቸው ደስተኛ የሆኑ ሰዎች በሙሉ አንድ ነገር ያመሳስላቸዋል። እነዚህ ሰዎች ስለ ዓላማ ላያውቁ ይችላሉ። ስለ ህልም፣ ስለ ጎል ምናምን ላያውቁ ይችላሉ። ግን አንድ ነገር ያውቃሉ። ነገ ምን እንደሚፈልጉ፣ የት እንደሚደርሱ አይምሯቸው ውስጥ የሆነ ስዕል አለ። ለዛ ነው ዕውቀት አይጠይቅም ያልኳቸው። ነገ ምን መሆን እንደምትፈልግ፣ ምን ቦታ መድረስ እንደምትፈልግ አስብ። የመጀመሪያው ነው። አስበህ ነው ወደ ተግባር የምትገባው። ራስ ላይ ማተኮር ስለ ነገ በማሰብ ይጀምራል። ሁለተኛው ቅድሚያ የምትሰጠው ላይ ይባላል። ራስ ላይ ማተኮር ከጀመርክ፣ ስለ ነገ ማሰብ ከጀመርክ፣ የትኛው የህይወትህን ክፍል ነው ቀድመህ ማስተካከል? ስራህን ነው? ትምህርትህን ነው? የትዳርህን ነው? የገንዘብህን ነው? የትኛውን የህይወትህን ክፍል ነው ማስተካከል ያለው? ወጥ እንኳን ጣዕሙ የሚጣፍጠው ቅደም ተከተሉን ከጠበቅለት ብቻ ነው። ሽንኩርቱን ማስገባት እያለብህ ቲማቲሙን ከከተፍከው የፈለከው ወጥ አይመጣም። የህይወትህም ጣዕም የሚወሰነው ቅድሚያ በምትሰጣቸው ነገሮች። ቅድሚያ ለፈጣሪ ስጥ። ምክንያቱም ሰዎች ቢሻሹ ቢተውህ እንኳን የማይተውህ ሁሌም አጠገቤ የሚሆነው እሱ ነው። ከዛ ከፈጣሪ ቀጥሎ ለራስህ ቅድሚያ፣ ለጤና። አንተ ጤነኛ ስትሆን ነው፣ ደህና ስትሆን ነው ለሰዎች የምትቆመው፣ ለሰዎች የምትኖረው። ስፖርቱን ስራ፣ ራስህን ተንከባከብ። ከዛ ለቤተሰቦች ቅድሚያ ስጥ። ደስታህን የምትካፈለው፣ ሐዘንህን የምታሳልፈው ከነሱ ጋር ነው። ከዛ ለስራ ስጥ። ትልቁ ቦታ የሚያደርስ የምትለፋው ልፋት ትምህርትህ ነው። ከዛ በመጨረሻ ግን ለአይምሮ ቅድሚያ ስጥ። ለመዝናናት፣ ለማረፍ፣ ለመንፈስ ቅድሚያ ስጥ። እነዚህ ነገሮች ኦርደር ከሰጣቸው፣ ቅድሚያ ለማን እንደምትሰጥ ካወቅ ህይወትህ ይቀየራል። በነገራችን ላይ ቅድሚያ የምትሰጣቸው ነገሮች ናቸው ህይወትህን የሚወስኑት።
ቅድሚያ የምትሰጠውን ነገር ካላወክ ግን ገና በጧት እንደተነሳ ስለ ሰዎች በማሰብ ነው የምትጀምረው። በመጨነቅ ስራው እንዴት ይሆን፣ እዳይን እንዴት እከፍላለሁ፣ ገንዘብ ኬት አመጣለሁ፣ ዛሬ ደግሞ ቀኔ ምን ይመስላል ብለህ ነው ተረብሸ የምትጀምረው። መንፈስህ ካንተ ጋር አልተረጋጋም። ስራ ቦታ ሄደህ እንኳን አካልህ ነው እንጂ አይምሮህ ሌላ ቦታ ነው ያለው። ብዙ ነገር የምታደርገው በደመ ነፍስ ይሆናል። ለምን? ቅድሚያ የምትሰጠውን አላወቅም። ይሄንን ለይተህ ወቅ። ለየትኛው የህይወት ክፍል ነው ቅድሚያ የምትሰጠው? ራስ ላይ ማተኮር ማለት አንድም እሱ። ወደ ቀጣዩ ሶስተኛው ራሱ ላይ ማተኮር የሚፈልግ ሰው ጠዋቱን ያሳምር። ሳይኮሎጂስቶቹ አብዛኛው የሰው ልጅ ጸባይ ተገንብቶ የሚያልቀው በጠዋት ከ3 ዓመት እስከ 8 ዓመት ባለው ዕድሜ ነው ይላል። በልጅነታችን ተገንብቶ ያልቃል ጸባያችን። የቀን ውሏችንም ተገንብቶ የሚያልቀው የመጀመሪያው 2 ሰዓታት ከእንቅልፍ እንደተነሳ። ይሄ ማለት ከእንቅልፍ እንደተነሳህ ያለው 2 ሰዓት ቀሪውን 22 ሰዓት ይወስነዋል ማለት ነው። በነገራችን ላይ ህይወታችንን የሚወስኑት በጣም ትናንሽ ብለን የምንንቃቸው ነገሮች ናቸው። ስራ ከመግባት ወይ ደግሞ ትምህርት ቤት ከመሄድ በፊት 2 ሰዓት ቀደም ብለህ ተነስና አመስግን፣ ጸሎትህን አድርስ። ከዛ በኋላ ከቻልክ መጽሐፍ ቅዱስ ወይ ቅዱስ ቁርአን 1 ምዕራፍ ወይ 1 ሱራ ለ10 ደቂቃ አንብብ። መንፈስህን የሆነ ፖዚቲቭ ኢነርጂ በጎ ኃይል ይሞላዋል። ትረጋጋለህ። ስፖርቱን ስራ፣ ሻወሩን ውሰድ። አብዛኛው ሰው ከአልጋው ሳይወርድ አንተ ብዙ ነገር ትጨርሳለህ። ቀድመ 2 ሰዓት ከተነሳ ጠዋትህን አንተ ተወስነዋለህ። ይሄ ውሎህን ያሳምረዋል። ራስ ላይ እንድታተኩር ያደርግሃል። ከዚህ በላይ ራስ ላይ ማተኩር ምን አለ? በጊዜ ላይ አንተ ማዘዝ ማለት ነው። ጠዋትህን አሳምረው። አራተኛው ማታ ማታ ራስህን ፈትሽ ይባላል። ማታ ከመተኛት በፊት ጋደም በልና በቀን ውስጥ ያደረካቸው ያሳካሃቸው ነገሮች ፈትሻቸው። እንዴት ዋለ ይላል። በጣም እንዲህ ደግሞ አበላሽቻለሁ፣ ቆይ አስተካክላለሁ በል። ከራስ ጋር ተነጋገር። ሁልጊዜም ሪፍሌክት አድርግ። ምን መሰለ፣ ብዙ ጊዜ ማታ ተኝተን የምናስበው በቀን ውስጥ የገጠሙንን ክፉ ነገሮች ነው። ብዙ ጊዜ እንዲህ ባላደርግ ኖሮ እኮ ዛሬ ቀን እንትና እንደዚህ ብሎ እንደዚህ ወቅሶኝ ነው የምንለው። ስለ ውሏችን ኔጌቲቭን ነው የምናስበው። ራሳችንን በጣም ነው የምንጨክነው፣ በጣም ነው የምንወቅሰው። ስለዚህ በተቻለን አቅም በቀን ውስጥ የሰራናቸውን አሪፍ ነገሮች አስበን ራሳችንን ማድነቅ አለብን። በተለይ ማታ ልንተኛ ስንል በጣም የምናደንቃቸው ሰዎች በጣም ብዙ ስህተት ይሰራሉ። የሚያስቅ ስህተት እኛ ብንሆን የማንሰራቸውን ሁሉ ይሰራሉ። ግን ራሳቸው ላይ አይጨክኑ። ማታ ሊተኙ ሲሉ እንኳን እንደዚህ ተሳሳትኩኝ አስተካክለዋለሁ እያሉ ከራሳቸው ጋር ፈን ያደርጋሉ። ራሱ ላይ የሚያተኩር ሰው ራሱ ላይ መጨከን የለበትም። በቃ ትልቁ ነጥብ ይሄ። ራስ ላይ ማተኩር ማለት እሱ እኮ ማታ ስትተኛ ውሎህን ቀንህን አሪፍ አድርገህ ፈትሸው። አምስተኛው ራስ ላይ ማተኮር የምትፈልግ ከሆነ ግልጽ መሆን አለበት። አንድ ሰው ምግብ ከፈለገ የትኛው ምግብ ቤት ሄዶ ሊበላ ይችላል። ጥሬ ስጋ ነው የምፈልገው ካለ ግን ስጋ ቤት ብቻ ሄዶ ነው የሚበላው። አየህ፣ በስራቸው ደስተኛ ያልሆኑ ሰዎች፣ በገቢያቸው በኑራቸው ደስተኛ ያልሆኑ ሰዎች ምን እንደሚፈልጉ ግልጽ አይደለም። በግልጽ አያውቁት። ጥሩ ደሞዝ እፈልጋለሁ ይላሉ እንጂ ቁጥሩን በግልጽ አያውቁት። አየህ፣ በግልጽ ስታውቀው ጥርት አድርገህ ቁጥር በቁጥር ስታውቀው ግን ለመፈለግም ይመቻል። ራስህን ለማዘጋጀት ይመቻል። እኔ ይሄን ያህል ብር እንዲከፈለኝ እፈልጋለሁ ስትል አይምሮህ ራሱ ያንን ያህል ብር እንዲከፈለኝ ምንድነው መስራት ያለብህ? ስንት ስራ ነው መስራት ያለብህ? በምን አይነት መንገድ ነው መስራት ያለብህ? ምን አይነት ልምድ ያስፈልግሃል? ምን አይነት ክህሎት ከማጋር መዋል፣ ምን አይነት ኔትወርክ ያስፈልግሃል ብሎ እንድታስብ ያስገድድሃል። አየህ፣ ግልጽ ሆነህ አወቅከው ማለት ታሳካዋለህ ማለት አይደለም። ግን ቢያንስ የማሳካት እድልን ታሰፋለህ። ኢላማውን ሳታውቀው መተኮስ ይሻላል አውቀኸው መተኮስ። በቃ ትልቁ ጥያቄ ይሄ ነው። አይምሮ፣ መንፈስህ፣ አካልህ ይዘጋጃል ግልጽ ስትሆን። በትምህርትህም ሊሆን ይችላል። ስንት ውጤት ነው ማምጣት? ይህንን በግልጽ ወቀው። አየህ፣ ያንን ውጤት ስታውቀው ያን ውጤት ለማምጣት እንዴት ነው ማጥናት ያለብኝ?
በምን አይነት መንገድ ላይ ማለት ትጀምራለህ። የምትፈልገውን ነገር ጠንቅቀህ ስታውቀው ዋጋ ለመክፈል አታመነታም። ጀምረህ አታቆምም። ትበረታለህ፣ ትነቃለህ፣ ሁልጊዜም አክቲቭ ነህ። እንደውም ያንን የሚያሳካ ማንነት ለመገንባት ያንን ካራክተር ለመገንባት ዋጋ ትከፍላለህ። ከዛ እንደውም ገቢውን አንተ ሳታሳድደው ወደ አንተ ይመጣል። ሰዎች ካንተ ጋር መስራት ይፈልጋሉ። ለምን? እየተዘጋጀህ ነው፣ ችሎታው አለ፣ የምትፈልገውን ነገር በግልጽ ታውቃለህ። ራስ ላይ በደንብ አድርገህ ማተኮር የምትፈልግ ከሆነ ህልምህን በደንብ አድርገህ ካላወቅከው ህልም ያለው አገልጋይ ትሆናለህ። ራስ ላይ ማተኮር ማለት ምን እንደምትፈልግ በግልጽ አጥርተህ ማወቅ ነው።